የዘብር ቅዱስ ገብርኤል አስደናቂ ተአምር ኮፒ ሊንክ ሼር እያደረጋችሁ ለሁሉም ሰው አዳርሱት። ሁልጊዜ ዘብር ቅዱስ ገብርኤል ቤተክርስቲያን እየሄዱ የሚማጸኑ የሚጸልዩ አንዲት እናት ነበሩ። ልጅ ሳይወልዱ እንደ ኤልሳቤጥ ለረጅም ዓመታት ከቆዩ በኋላ በስተርጅና በጾምና በጸሎት በቅዱስ ገብርኤል ምልጃ ወንድ ልጅ ሰጣቸው። ያ ልጅ አድጎ ጎበዝ ተማሪ ሆኖ የትምህርት ዕድል አግኝቶ ወደ ውጭ ሀገር ይሄዳል። እዛው ባለበት ሀገርም ስራ ይጀምራል። በየወሩ ለእናቱ ገንዘብ ይልክ ጀመር። እናቱም አሁን የሚጦራቸውን ልጅ አግኝተዋልና ዘብር ቅዱስ ገብርኤል ድረስ ሁልጊዜ በመሄድ ይሳለማሉ። ከጊዜ በኋላ ግን ይህ ልጃቸው ገንዘቡን መላክ አቆመ። ስልክም ሳይደውል 8 ወር ሙሉ ድምፁ ጠፋ። የልጃቸው ድምፅ መጥፋት ያሳሰባቸው እናትም ዘወትር ይጨነቁ ጀመር። ከ8 ወር በኋላ ልጃቸው ስልክ ይደውላል። ሄሎ እማዬ ደህና ነሽ? ይላል በደከመ ድምፅ። የምልከውንም ገንዘብ አቋርጬ ስልክም ሳልደውል ጠፋው አይደል? ይላቸዋል። የሆነ ችግር እንደገጠመው ያስታውቃል። እርሳቸው ግን ልጄ ባለህበት ደህና ሁንልኝ እንጂ ምንም ችግር የለውም ይሉታል። ልጃቸውም መልሶ እናቴ የጠፋሁት የምልከው ገንዘብ አጥቼ አይደለም፣ ነገር ግን 8 ወር ሙሉ ታምሜ በሞትና በሕይወት መካከል ሁኜ ጭንቅ ውስጥ ነበሩ። በየሆስፒታሉ እየተንከራተቱ ስለነበረ ነው። ብዙ ቦታ ተመረመርኩ። ሁሉም ዶክተሮች የእግዚአብሔርን አናውቅም፣ በእኛ በኩል ግን ከዚህ በኋላ 72 ሰዓታት ብቻ ነው የቀሩ ልትሞት ብለውኛል። አሁን ለመጨረሻ ጊዜ ኦፕራሲዮን ሊያደርጉኝ ነጫጭ ጓንት ያደረጉ ዶክተሮች በዙሪያዬ ቁመዋል፣ ከበውኛል። እናቴ አሁን የደወልኩት ሌሎች ደውለው መሞቴን ከሚነግሩሽ ከመሞቴ በፊት ልሰናበትሽ ድምፄን ስሚው ብዬ ነው አላቸው። ብዙ አለቀሱ፣ ጸለዩ፣ መሬት ላይ ወደቁ። ረዳቴ ባለሟሌ አማላጄ የዘብሩ ቅዱስ ገብርኤል ሆይ በሰው ሀገር የሚንከራተተው ልጄን ማርልኝ፣ ጠብቅልኝ፣ ፈውስልኝ፣ በሰው ሀገር አታስቀረው፣ ለቤቱ ለእናቱ አብቃው እያሉ አይናቸው የእንባ ምንጭ እስኪሆን ድረስ መሪር ለቅሶን አለቀሱ። ጸልየው ሲጨርሱ በእንባቸው አፈሩን አርሰው የልጃቸውን ፎቶ ግንባሩን ቀቡት በእምነት። ወደ ቤታቸው ሲገቡ ስልክ ይጮሃል። እርሳቸው ግን ለማንሳት ፈሩ። እጃቸው ተንቀጠቀጠ። ልጄ 72 ሰዓታት እንኳ ሳይደርስ ሞትክን እያሉ አለቀሱ። መጨረሻ ግን የልጄን ሞት መርዶ ልሰማ ነው ብለው እያለቀሱ ስልኩን አነሱት። ልጃቸው ነበር። ሄሎ እማዬ ምንድን ነው ያደረግሽው አላቸው። ለአንቺ ከነገርኩሽ በኋላ ስመረመር ድጋሜ ምንም በሽታ የለብህም አሉኝ። 8 ወር ስሰቃይበት የነበረው በሽታ ምንም የለም አሉኝ። እሳቸውም ሁሉንም ነገር ዘርዝረው ነገሩት። ልጃቸው መልሶ እስከ ዛሬ ለአንቺ ብነግርሽ ኑሮ ሆስፒታል ለሆስፒታል ባልተንከራተትኩም ነበር አላቸው። ነገር ሁሉ ተቀየረና የደስታ እንባ ሳያስቡት ከዓይናቸው ይፈስ ጀመር። ይሄ ሁሉ የሆነው በቅዱስ ገብርኤል ምልጃና ጸሎት ነው። ክብር ለቅዱስ ገብርኤል ይሁን።